በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለጥቂት ደቂቃዎች ያህል ወቅቱን በሚመለከት ሳምንቱን በሚመለከት የእግዚአብሔርን ቃል ለ10 ደቂቃ ያህል አካፍላችኋለሁ። የዛሬው ግን ቅድስት ይባላል። ቅድስት ማለት እንግዲህ ቅድስናን በሚመለከት ቅዱስ ማለት የተለየ ማለት ነው። ቅዱስ ማለት የተለየ እና በዛሬው ትምህርታችን የምናየው የጾምን ቅድስና ነው። ጾም ቅዱስ ነው። ምን ይላል? በትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ ይላል። አሁን ይህን ቃል ብቻ ነው ያወጣሁት ቁጥር 14ን እንጂ ኢዩኤል ምዕራፍ 1ን በሙሉ ብታነቡ ስለ ጾም ይነግራቸዋል። ካህናቱ ማቅ ይልበሱ፣ በጌታ ፊት ይንበርከኩ፣ ከምግብ ይለዩ፣ አምላካችሁ አገራችንን፣ አምላካችን ሕይወታችንን፣ አምላካችን ሕዝባችንን ይቅር ይል እንደሆነ በማለት ስለ ኢየሩሳሌም የተናገረው ነው። አሁን እኔ ቅዱስ ነኝና እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ነውና ቅዱሳን ሁኑ ይላል በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15። እግዚአብሔርን ራሳችንን ከምንቀድስበት አንዱ ጾም ነው። ጾምን ስንል ደግሞ ጾም ጸሎትን፣ ንስሐን እና ጾም ራሱ 3 ናቸው። ጾምን፣ ጸሎትንና ንስሐን ያጠቃልላል። በጾም ጊዜ ንስሐ መናዘዝ፣ በኃጢአት መጸጸት፣ ወደ እግዚአብሔር መመለስ ያስፈልጋል ይላል የእግዚአብሔር ቃል በትንቢተ ሕዝቅኤል ምዕራፍ 18፣ ትንቢተ ሕዝቅኤል ምዕራፍ 33። በሕዝቅኤል በአንዳንድ ፓርቶች ላይ እንደምናየው ተመለሱ፣ ለምን ትሞታላችሁ? ለምን ትቀሰፋላችሁ? እኔ አምላካችሁ ይቅር ባይ ነኝና ይላል። በጾም በጸሎት ተመለሱ ነው። በጾም በጸሎት መመለስ፣ በንስሐ መመለስ፣ በአባታችን እግር ስር መደፋት ይኖርብናል። በአሁኑ ሳምንት በዚህ በወርሃው ጾም ማለት ነው ወደ እግዚአብሔር ካለፈውም በበለጠ የምንቀርብበትና ጸሎታችን እንዲሰማ ወደ እግዚአብሔር የበለጠ የምንቀርብበት ጊዜ ነው። ጾሙ ቅዱስ የሚሆነው ሰውነታችን የሚቀደሰው የኃጢአት ይቅርታም የሚደረገው በጾማችን ጊዜ ራሳችንን መቀደስ ስንችል ነው። ራሳችንን የምንቀድሰው ከምግብ በመለየት ብቻ አይደለም። በጾማችን ጊዜ ከፈቃዳችን መከልከል ይኖርብናል። በተለይ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 2 ጀምራችሁ እስከ 14 ያለውን ብታዩ በጾም ጊዜ እኔ የመረጥሁት ጾም ይህ አይደለም፣ ፈቃዳችሁን ታደርጋላችሁ ይላል። ምንድን ነው ፈቃዳችን? የሥጋ ፈቃድ፣ የሥጋ ቁጣ የሥጋ ፈቃድ ነው። ገንዘብን መውደድ የሥጋ ፈቃድ ነው። ዝሙት የሥጋ ፈቃድ ነው። መስረቅ የሥጋ ፈቃድ ነው። መዋሸት የሥጋ ፈቃድ ነው። መጣላት የሥጋ ፈቃድ ነው። ይቅር አለመባባል የሥጋ ፈቃድ ነው። ከቃሉ መለየት የሥጋ ፈቃድ ነው። ከእግዚአብሔር ቃል መለየት የሥጋ ፈቃድ ነው። ከነዚህ ሁሉ ልንለይ ያስፈልጋል። ጉቦ መቀበል የሥጋ ፈቃድ ነው። ጻድቁን ኃጢአተኛ ነው ብሎ መኮነን ስላለው ገንዘብ፣ ስላለው ፌም ወይም ስላለው ታዋቂነት፣ ኃጥኡን ደግሞ ሸፍኖ ኃጢአተኛውን ጻድቅ ነው ማለት ይሄ የሥጋ ፈቃድ ነው። እነዚህ ሁሉ ሊወገዱ ያስፈልጋል። በተለይ ከተጣላናቸው ወንድሞች ጋራ እህቶች ጋራ ይቅርታ መጠያየቅ ይኖርብናል። ይቅርታ ትልቁን ቦታ ይወስዳል። እንደገናም ደግሞ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 7 ላይ እንጀራን ለተራበ ቆርሰን ካለን አካፍለን
ስደተኞችን ተቀብለን የተራቆተውን አልብሰን ከስጋ ዘመዳችን እንኳ ሳንለይ ለኛ የሚያስፈልገንን ነገር ሁሉ ለጓደኛችን ለባልንጀራችን እንድናደርግ ያስፈልጋል። በጾም ጊዜ ብቻ አይደለም፣ በሌላም ጊዜ፣ በተለይ በጾም ጊዜ ግን ይህንን ልናደርግ ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 8 ላይ ይህንን ብናደርግ ከፈቃዳችን ተለይተን ጾሙን ብንጾም ብርሃናችን እንደ ንጋት ይበራል ይላል። ፈውሳችንም ፈጥኖ ይበቅላል፣ ጽድቃችንም በፊታችን ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቀናል ይላል የእግዚአብሔር ቃል። አዎን ብርሃንህ እንደ ንጋት ይበራል። ብርሃን የሚለው ቃል ከአምፖል ወይም ከፀሐይ የምናገኘው ብርሃን ብቻ አይደለም። ከእግዚአብሔር የምናገኘው የእውቀት ስጦታ ነው፣ የድህነት ስጦታ ነው። እሱ ይበራል በውስጣችን። የሚያበራው የንጋቱ ኮከብ ኢየሱስ ክርስቶስ በውስጣችን ይበራል። የዚያን ቀን በጾምህ ጊዜ አንተ እግዚአብሔርን ትጠራዋለህ ይላል ቁጥር 9 ላይ። እግዚአብሔርን ትጠራዋለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እንሆኝ ይልሃል ይላል። አሁን እንግዲህ ወገኖቼ ዛሬ ጾማችን ከምግብና ከስጋ መከልከል ብቻ አይደለም። ከብዙ ነገሮች ልንከለከል ያስፈልጋል። በአሁኑ ሰዓት ጆሮን ደስ የሚያሰኙ ሙዚቃዎች አሉ፣ ልብን ያድሳሉ ብለን በስጋችን የምንመኛቸው፣ በዓይናችን የምናያቸው ልዩ ልዩ ጌጣጌጦች ወይም ብዙ ነገር ወደ ኃጢአት ሊስቡ የሚችሉ ብዙ ነገሮች አሉ። እግሮቻችን ወደማንፈልገው ቦታ ይዘውን ሊሄዱ ይችላሉ። በአጠቃላይ የአካል ክፍላችን በሙሉ መጾም አለበት። ከፈቃዳችን መከልከል ይኖርብናል ማለት ነው። በዚህም ጊዜ ግን እግዚአብሔር ይሰማናል፣ ያሰብነውን ሁሉ ይፈጽምልናል። የዛሬ ጾም ምን አስባችኋል? ምን ትፈልጋላችሁ? በዚህ ጾም እግዚአብሔር እንዲናገር የምንፈልገው ነገር ምንድን ነው? በማስመሰል የተሸፈነ ጾም እንዳይኖረን በውስጣችን ራሳችንን ለእግዚአብሔር ማፍሰስ ይኖርብናል። የተነበበውም ወንጌል ይሄ ነው። ስትጾሙ እንደ ግብዞች አትሁኑ፣ አስመሳዮች እንዳትሆኑ። ምክንያቱም በማቴዎስ ወንጌል ምዕራፍ 6 ላይ የምናየው እግዚአብሔር በፈቀደ መጠን የዛሬን ዕለት ለእኛ ሰጥቶናልና እግዚአብሔርን ግን እንዲህ እስኪያዝን ነፍሴ ተጸይፈዋለች አለ። እስራኤላውያን የሚያመጡትን ያንን ቁርባን ያንን ስጦታ ሁሉ የምናቀርበው ዝማሬ፣ የምናቀርበው እልልታ፣ የምናቀርበው ሸብሸባ፣ የምንሰጠው ገንዘብ ሁሉ በእግዚአብሔር ዘንድ ተቀባይነት የሚኖረው ራሳችንን በፊቱ ስናፈስ ነው። ልባችንን ስንሰጥ ነው። ልባችንን ካልሰጠን አይሆንም። በጾም ጊዜ ከእግዚአብሔር ቃል ጋር መገናኘት ይኖርብናል። እንግዲህ የእግዚአብሔር ሰላም ከሁላችን ጋር ይሁን። ጾመን ለማበርከት ያብቃን። እግዚአብሔር አምላክ ልቦናችንን በእግዚአብሔር ፊት እንድናፈስ ቅዱስ ፈቃዱ ይሆነልን። አሜን። ይቆየን።